ማለት ይቻላል። በኮርፖሬሽኖቻቸው አማካኝነት ይህንን ድሪም ተግባራዊ ለማድረግ የሚሰሩ ናቸው። የአሜሪካ ሀብታሞች ወደ ስልጣን ለሚወጡ ፖለቲከኞች ስፖንሰሮች ናቸው። በምትኩ ደግሞ ወደ ስልጣን የሚወጡት ፖለቲከኞች በስልጣን በሚቆዩበት ጊዜ ለእነዚህ ባለሀብቶች ኢንተረስት ተገዢ የሆነ ስርዓት አጠቃላይ የመጫወቻ ህጉ እንዳለ ሆኖ ነገር ግን ከዛ ተጠቃሚ የሚሆንበትን ሁኔታ የመፍጠርም ሁኔታ ነው። የአሜሪካ ባለሀብቶች ወደ ስልጣን የሚወጣውንም የሚወስኑ ናቸው። ተጽዕኖ ማሳረፍ የሚችሉ ናቸው። እያንዳንዱ ወደ ስልጣን መውጣት የሚፈልግ ኃይል ዞሮ ዞሮ የባለሀብቶቹ ሰፖርት ያስፈልገዋል ማለት። በባለሀብቶቹ መካከል የተለያየ ውድድር ቢኖርም እንኳን ግን አንድ የሚስማሙበት የጋራ የሆነ ሀገራዊ የመጫወቻ ህግ አላቸው። ስልጣን የሚያዘው በምርጫ ነው። ስለዚህ እነሱ የሚፈልጉትን ወደ ስልጣን ለማውጣት የገንዘብ ኃይላቸውን ይጠቀማሉ ማለት። ሌላ የአሜሪካ ባለሀብቶች ስፖንሰሮች ናቸው። ለሚዲያዎች ማስታወቂያ የሚያስነግሩ ናቸው። እነዚህ ጂያንት የሆኑት የሚዲያ አውታሮች በባለሀብቶቹ አንዳንዶቹ የኮርፖሬሽኑ ባለቤቶች የሚዲያዎች ባለቤቶች ሊሆኑ ይችላሉ። አንዳንዶቹ ደግሞ የሚበዙት ስፖንሰሮች ናቸው። የአሜሪካ ሚዲያዎች ወይም ዓለም አቀፍ ትልልቆቹ ሚዲያዎች የነዚህን ባለሀብቶች ኢንተረስት በሚጋፋ መንገድ መንቀሳቀስ ከጀመሩ ህልውናቸው አይኖርም። ሌላ ነገር ላይ ያደርጓቸው ይችላሉ። ገንዘብ መስጠታቸውን ያቆማሉ። የአሜሪካ ባለሀብቶች በጎ አድራጊዎች ናቸው። ብዙ ኤንዶመንትስ ያሏቸው ናቸው። የበጎ አድራጎት ስራ የሚሰራ ድርጅት ዓለም አቀፍ ድርጅት ይሁን ሎካል በተለያየ መንገድ የሚንቀሳቀስ የእነዚህ ባለሀብቶች ደጅ ጠኝ ነው ማለት። ስለዚህ እነሱ ከሚፈልጉት ውጭ ከሄደ ማንም ሊሰጠው አይችልም። ለእነዚህ ባለሀብቶች ተገዢ ነው ማለት። የአሜሪካ ባለሀብቶች ኮንትራት ሰጪዎች ናቸው። ከፍተኛ የስራ ዕድል የሚፈጥሩ ኮንትራቶችን በራሳቸው ብቻ አይደለም የሚሰሩት፣ በተለያየ ሰብ ኮንትራት አድርገው ነው የሚሰሩት። ስለዚህ ከነዚህ ባለሀብቶች ኮንትራት የሚፈልግ ሁሉ ለነዚህ ልሂቃን ወይም ባለሀብቶች ተገዢ መሆን አለበት። ከነሱ ደጅ የሚጠና መሆን አለበት። ከነሱ ጋር እነሱ የሚሉትን መቀበል አለበት። ያለዚያ አያገኝም ማለት። የአሜሪካ ባለሀብቶች አገር ውስጥ ብቻ ሳይሆን ድንበር ተሻጋሪዎች ናቸው። በዓለም ላይ ተጽዕኖ የሚያሳርፉ ናቸው። ስለዚህ ወደ ካፒታሊስቱ ወደዚህ ወደ ሀብታምነት ደረጃ ለመሸጋገር የሚፈልግም ሁሉ ከታች ያለው ሚድል ክላስ ያለውም ከነዚህ ጋር መተባበር እንደ ትልቅ እድል ነው የሚቆጥረው ማለት። ስለዚህ በዚህ በቀጥታ የሚሆን በተዘዋዋሪ መንገድ የአሜሪካን ፖለቲካ የአሜሪካን ሶሳይቲ በከፍተኛ ሁኔታ ተጽዕኖ የሚያሳርፉ ናቸው ማለት ነው። እና የአሜሪካን የኢኮኖሚ ፓወር የተቆጣጠሩት ከዛው ሳሉ የፖለቲካውን ኃይልም የመቆጣጠር ሁኔታ አላቸው። ተደማጭነታቸው በጣም ከፍተኛ ነው። ለምሳሌ ኤለን መስክን ወስደን አለው የቴክኖሎጂ እንትን ሌላው ቀርቶ ሌሎቹን ኮርፖሬሽኖች በሱ በሚሰማራበት መስክ ያሉትን ኮርፖሬሽኖች ሁሉ የሚያንቀጠቅጥ እንትን ነው ማለት እና ይህን ያህል ፓወርፉል ናቸው። ይህንን የአሜሪካንን ያነሳሁት ምንድን ነው? ከዛ ተነስተን እኛም እንደ አቅማችን ደግሞ የሀገራችን ሁኔታ ለመመልከት ይረዳን ዘንድ ነው። በተለያየ መንገድ ልሂቃንን ክላሲፋይድ ማድረግ ይቻላል። ፖለቲካ ኢሊት ወይም የፖለቲካ ልሂቃን፣ የኢንቴሌክቹዋል በእውቀት ላይ የተመሰረተ
የቢዝነስ ቅድም እንደገለጽኩት የሚሊታሪ ወይም ደግሞ ትራዲሽናል የሃይማኖት መሪዎችን ወይም ደግሞ ባህላዊ መሪዎችን፣ ባህላዊ ልሂቃንን ልንመለከት እንችላለን። የፖለቲካ ልሂቃን ስንመለከተው ዞሮ ዞሮ በፖለቲካ ስልጣን ላይ ያለውን ብቻ ሳይሆን በአገር ጉዳይ ላይ ወይም ደግሞ ጠቅላላ ማህበረሰብን በሚመለከቱ ውሳኔዎች የሚወስኑና ሀገራዊ ፖሊሲዎች ላይ ተጽዕኖ ማሳረፍ የሚችል እነዚህ የፖለቲካ ልሂቃን ናቸው። የግድ ስልጣን ላይ ያሉት ብቻ አይደለም ፖለቲካ ልሂቃን ልንላቸው የምንችለው። ከስልጣን ውጭ ያሉም ሆነው ይህን ሚና ሊጫወቱ ይችላሉ። ለምሳሌ የኬንያ መንግስት የሆነ ህግ አወጣ። አንድ ሁለት ጊዜ እንደተመለከትነው በተለያየ ወቅት የአሜሪካ የሰራተኛ ማህበራት፣ የሲቪክ ተቋማት ማነው የኬንያ ማለት ነው፣ የኬንያ የሰራተኛ ማህበራት፣ የኬንያ ሚዲያዎች፣ የኬንያ ሲቪክ አሶሲዬሽንስ ተጽዕኖ አሳረፈው ያንን ፖሊሲ ያስቀይረውታል። የግድ በስልጣን ላይ መሆን ብቻ አይደለም፣ በአገራዊ ጉዳይን አገርን የሚመለከቱ ፖሊሲዎችን የማውጣትም የማስቀየርም ወደ ተግባር እንዲቀየሩ ማድረግም የሚችለው ይሄ የፖለቲካ ልሂቅ ነው ማለት ነው። እንግዲህ ይህንን ካልን በኋላ የልሂቃንን በተመለከተ የተለያዩ ጸሐፊዎች በተለይ ፖለቲካ ልሂቃንን በተመለከተ የተለያየ ብይን ሰጥተዋል። ቤስት የሚባል ሰው ምንድን ነው ያለው? ኢንዲቪጁዋልስ ኤንድ ስሞል ግሩፕስ ሪሌቲቭሊ ኮሄሲቭ ኤንድ ስቴብል ግሩፕስ ዊዝ ዲስፕሮፖርሽኔት ፓወር ቱ ኢንፍሉዌንስ ሶሳይቲ ይላል። ሌላ ደግሞ ቬርጋር የሚባል ጸሐፊ ምን ይላል ዲፋይን ሲያደርገው ይህን ነገር? በኮርፖሬሽኖች፣ በፖለቲካ ፓርቲዎች፣ በሲቪክ ማህበራት እና በመንግስት ከፍተኛ ስልጣን ይዘው ውሳኔ የሚወስኑ ሰዎችን ይመለከታል። ፓር የሚባል ሰው ደግሞ ምን ብሎ እንትን ብሎታል? በቁጥራቸው ጥቂት የሆኑ ነገር ግን በማህበረሰቡ ልዩ የሆነ ተጽዕኖ የማሳደር አቅም ያላቸው ቡድኖች ናቸው። ታዋቂው አሜሪካዊ ሶሺዮሎጂስት ደግሞ ራይት ሚልስ ምን ብሎ ይገልጻቸዋል? በማህበረሰብ ላይ ከባድ ውጤት የሚያስከትሉ መሰረታዊ ውሳኔዎችን መወሰን የሚችሉ በማለት ልሂቃንን ይገልጻቸዋል። ካርል ማርክስ ደግሞ ገዢ መደብ ወይም ደግሞ ሩሊንግ ክላስ በማለት ይጠራቸዋል። ፓሬቶ ደግሞ የጣሊያን ኢኮኖሚስትም ሶሺዮሎጂስትም ነው፣ ገቨርኒንግ ኢሊትስ ብሎ ይጠራቸዋል። ፍሎይድ ሄንተር ደግሞ ምን ይላል? ቶፕ ሊደርስ የሃይማኖት መሪዎች፣ የፖለቲካ ባለስልጣናትን፣ የሀገር መሪዎችን፣ የኮርፖሬሽን መሪዎችን፣ የኤንጂኦዎች መሪዎችን፣ የትልልቅ ሚዲያ ባለቤቶችና መሪዎችን በዚህ መልኩ ይገልጻቸዋል። ሬይማን የተባለ ደግሞ አንድ ጸሐፊ ምን ብሏቸዋል? ቬቶ ግሩፕስ ኢን ዘ ሶሳይቲ ይላቸዋል። በሶሳይቲ ውስጥ ያሉት ተፈጻሚ የሚሆን እነሱ ካሉት ውስጥ ውጭ ሌላ ማድረግ የማይቻል ይህን ያህል ከባድ ተጽዕኖ ያላቸው ናቸው በማለት የራሱን ብያኔ ሰጥቷቸዋል። እንግዲህ ብያኔውን ለእኛ በሚመች መንገድ ስናጠቃልለው ልሂቃን ማለት በቁጥራቸው ጥቂት የሆኑ ስብስቦች ወይም ቡድኖች ሲሆኑ ነገር ግን ባላቸው ሀብት፣ እውቀት፣ ስልጣን እና በሌሎች አቅሞቻቸው ላይ በመመስረት በማህበረሰብ ላይ ከፍተኛ ተጽዕኖ ማሳደር የሚችሉ ሰዎች ናቸው።
ወይም በሌላ አገላለጽ ከቁጥራቸው ጋር የማይመጣጠን ሀብት፣ ተጠቃሚነት ወይም ፕሪቪሌጅ፣ ፖለቲካዊ ስልጣን ወይም በማህበረሰብ ወይም በድርጅት ውስጥ የተለየ እውቀትና ክህሎት ያላቸው ቡድኖችንም በዚሁ መልኩ ሊያካትት ይችላል። ሊቃንን በተለያየ መንገድ ከፋፍሎ ለማቅረብ ያህልም የፖለቲካና የኢኮኖሚ ሊቃን ቅድም እንደገለጽኩት የማህበራዊ ኢኮኖሚያዊና ፖለቲካዊ ፖሊሲዎችን አወጣጥና አፈጻጸም ላይ ከባድ ተጽዕኖ ወይም ከባድ ሚና የሚጫወቱ የትላልቅ ኮርፖሬሽኖች መሪዎችና የፖለቲካ ሰዎችን የሚያካትት ነው። ምሁራዊና ባህላዊ ልሂቃን የሚባሉ ደግሞ ከእውቀት ጋር በተያያዘ ነው። እነዚህ የተማሩ የግለሰቦች ስብስብ ተመራማሪዎችን፣ ታዋቂ የሚዲያ ሰዎችን፣ የሃይማኖትና የባህል መሪዎችን የሚያጠቃልለው ክፍል ነው። እንዲሁም በሌላ አገላለጽ ደግሞ ክህሎት መሰረት ያደረጉ ልሂቃን ሊመደቡ ይችላሉ በክህሎታቸው። እነዚህ በተሰማሩባቸው የሙያ መስኮች በምርጥነት